አምላካችንን እልል እያላችሁ ተቀበሉልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ እንዘ አምን ወእትማሐፀን በክህደት ሰይጣን በቅድመ ዛቲ እምየ ቅድስት ቤተ ክርስቲያን ቅድመ ዛቲ እምየ ቅድስት ቤተ ክርስቲያን እንተ ይእቲ ስምየ ማርያም ጽዮን ለዓለመ ዓለም። ወይቤላ መልአክ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ። መልአክ እግዚአብሔር የተላከ መልአክ እመቤታችን እግዝእትነ ማርያምን ደስ ይበልሽ አላት። ደስ ይበልሽ አላት። ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና። ይህ የሉቃስ ወንጌል ሁሉ የሚያነበው ሁሉ የተቀበለው ሁሉ የማይጠራጠረው አጥሩ ጻድቁ አማኒው መናፍቁ ሁሉ የሚያምንበት ወንጌል ነው። እንግዲህ እግዚአብሔር አምላክ ሰውን ሁሉ ፈጠረ። ከፈጠረው ፍጥረት ሁሉ ቅድስት ድንግል እመቤታችን ማርያምን አከበረ። የራሱ ማደሪያ አደረጋት። እግዚአብሔር ወልድ ኢየሱስ ክርስቶስ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆነ። ምልዕተ ጸጋ ናትና እግዚአብሔር የሚያድርበት ሁሉ ንጹሕ ነው፣ ቅዱስ ነውና እግዚአብሔር እድፍ ጉድፍ አይወድምና። እንግዲህ ዛሬ የተከበራችሁ እናንተ ሁላችሁ ሊቃውንቱ፣ ካህናቱ፣ ዲያቆናቱ፣ ታላላቆቹ፣ ሕፃናቱ፣ ወጣቶቹ ሁላችሁ ብሩሃን ከዋክብት ሆናችሁ የእግዚአብሔር ከዋክብት የሰማይ ከዋክብት የሆናችሁ ሁሉ ዛሬ ይህንን ቃል ስንናገር ስለ እግዝእትነ ማርያም ይህን ምስክርነት ስንሰጥ ሁላችሁ ሰሚ ጆሮ አስተዋይ ልቡና ኑሯችሁ ይህንን ቃል በጥሞናና ልቦናችሁን አንድ ወገን አድርጋችሁ እንድትሰሙ ነው። አሁን የጠቀስኩት ጸጋን የተመላሽ ወይ ደስ ይበልሽ። ጸጋ ማለት እንዲቀላል አይደለም። ጸጋ የሚሰጣቸው ሰዎች የተለዩ ናቸው። ጸጋ እግዚአብሔር ያደረበት ሰው ነው ጸጋም የሚኖረው። ጸጋ ደግሞ ከእግዚአብሔር የሚሰጥ ነው። በዋጋ የሚገዛ አይደለም። ገበያ ወጥቶ ገዝተውት የሚመጡ አይደለም። ከሱቅ ገብቶ ሸምተውት የሚወጡ አይደለም። የእግዚአብሔር ጸጋ እግዚአብሔር ይባላል እና የእግዚአብሔር መልአክ ሊቀ መላእክት ቅዱስ ገብርኤል ጸጋን የተመላሽ ሆይ ደስ ይበልሽ እግዚአብሔር ከአንቺ ጋር ነውና፣ አሜን። ከዚህ የበለጠ ምን አለ? ከእግዚአብሔር ጋር መኖር እንዴት ደስ ይላል! ከእግዚአብሔር ጋር ከሆኑ ማን ይመጣል? ማንስ ይነካል? ማን ይነቀንቃል? ማን ይንቃል? እግዚአብሔር ከአንቺ ጋር ነውና። ይህ ነው እንግዲህ ከሰዎቹ ጋር የኖረው ብዙ ዓመታት ብዙ ዘመናት ሰው ከእግዚአብሔር ተለይቶ ሰው ከእግዚአብሔር መንግሥት ወጥቶ ከአጋንንት ጋር እየኖረ እየተሰቃየ መከራ እያየ